ኢራንም ባህሪዋን አድባ ወደ ጠረጴዛው መጣች። አንድ የአሜሪካ ባለሥልጣን የፕሬዝደንት ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍና የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺን የፊታችን አርብ ቱርክ ኢስታንቡል ውስጥ ለውይይት ቀጠሮ መያዛቸውን አረጋገጡም። ይህ በእንዲህ እንዳለ የፕሬዝደንት ዶናልድ ትራምፕ የአንገብጋቢ ጉዳዮች ተተኳሽ ስቲቭ ዊትኮፍ ከታቀደው የአሜሪካና የኢራን የዕለተ አርብ ቀጠሮ በፊት 3 ቀናት ቀደም ብለው በነገው ዕለት ማክሰኞ እስራኤል እንደሚገቡ ተገለጸ። ልዩ መልእክተኛው በቆይታቸው ወቅት ከአገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከእስራኤል መከላከያ ኃይል ኤታማዦር ሹም ሌተናንት ጀነራል ኢያር ዛማር ጋር ተገናኝተው ይነጋገራሉ። ኤታማዦር ሹም ኢያር ዛማር ከአሜሪካዊ አቻቸው የኤታማዦሮች ሊቀመንበር ጀነራል ቃኤልና ሌሎች ከፍተኛ ወታደራዊ አዛዦች ጋር ባለፈው አርብና ቅዳሜ በአሜሪካን አገር ሲወያዩ ቆይተው ትናንት እሁድ ወደ አገራቸው መመለሳቸውና ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ተገናኝተው በጉዳዩ ላይ መነጋገራቸው ይታወቃል። የእስራኤልና የአሜሪካ ትከሻ ከባድ የጦር ሰዎች በጠረጴዛ ዙሪያ ተከታታይ ስብሰባዎች ያደረጉት ስለ ኢራን ለመነጋገር ነበር። የነገው ውይይትም እንደዚሁ አጀንዳው ኢራን መሆኗ ታውቋል። አንድ የአሜሪካ ባለሥልጣን እንደሚናገሩት የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራኖች የጦር ቀረርቷቸውን ትተው እሳቸው ዘንድ ቀርበው አንዳች ውል እንዲጨብጡ ሲጣሩ ቆይተዋል ይላሉ። አክሲዮስ የተሰኘው የአሜሪካ የድረገጽ ዜና ምንጭ 2 ምንጮችን ጠቅሶ እንዲዘገበው የዚህ በኢራን አናት ላይ የተዘረጋ የአሜሪካ ጎራዴ ወደ ሰገባው እንዲከተት የሚያደርግ ዲፕሎማሲያዊ መገላገያን መንገድ እያጋፈሩ ያሉት ቱርክ፣ ኳታርና ግብፅ ናቸው። በተመሳሳይ ዜና የኢራኑ ፕሬዝደንት ማሹድ ፔጀሽኪያን የአሜሪካዎቻቸው ፕሬዝደንት ዶናልድ ትራምፕ በእስላማዊት ሪፐብሊኳ ላይ የተደገሰው ወታደራዊ እርምጃን የሚያስቀር ውል ላይ እንደምንደርስ ተስፋ አደርጋለሁ ማለታቸውን ተከትለውም ከአሜሪካ ጋር የተቋረጠው የኒውክሌር ድርድር እንዲቀጥል በዛሬው ዕለት ትዕዛዝ መስጠታቸው ታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በዛሬው ዕለት ለሀገራቸው ክኒሴት ወይም ፓርላማ ባደረጉ ንግግር እስራኤል ለማንኛውም ታሳቢ ትዕይንት ሁሉ ዝግጁ መሆኗን አረጋግጠዋል። እኛ ላይ ጥቃት የፈጸመ ሁሉ አሉ ኔታንያሁ ለፓርላማቸው ሲናገሩ፣ እኛ ላይ ጥቃት የፈጸመ ሁሉ የማይሸከመውን መዘዝ ይጋፈጣል ብለዋል። ይህ በእንዲህ እንዳለ የራሽያ ቤተ መንግሥት ክሬምሊን በሰጠው መግለጫ ሞስኮ የተፈጠረውን ውጥረት ለማርገብ እየጣረች መሆኑንና የኢራንን ዩራኒየም ለማበልጸግም ሆነ የበለጸገውን ጠብቆ የማቆየት አገልግሎት ለመስጠት ፈቃደኛነቷን ከገለጸች ብዙ ጊዜ እንደሆነው አስታውቃል። המוסלמי כאשר הוא עושה ג'יהאד הוא חושב איך לרצות את אלוהים ותועלች ራሽያ የበለጸገውን የኢራን ዩራኒየም ከኢራን ተቀብላም በእሷ እጅ ውስጥ ለማቆየት ከቴህራን ጋር ተነጋግራ እንደሆነ በጋዜጠኞች ጥያቄ የቀረበላቸው የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሲመልሱ ይህ ጉዳይ ከፍተኛ አጀንዳችን ሆኖ ቆይቷል ብለዋል። ዳንኤል፣ ይህንን ዜና እንግዲህ በአዋዜ አንድ ላይ